ዛሬ እንግዲህ የመጀመሪያ ቀረጻዬ ነውና ጊፍት ተልኮልኝ ነው አብረን ከብተዋለን እስቲ ጓጉቻለሁ ብዙ ሰው ግን አሁን ላይ ስጠይቅ ብዙ ሰው ኩክ ማብሰል ይወዳል አንዳንድ ሰው እንዴት ማውረጃ ነው ይላል ዶሚ በደንብ ነው ማረጋው ላይ ደግሞ በጤንነታችን ብዙ ነገር ይከራከራልና ሽታው ደስ ሲል ጀመርኩ ማለት እሺ ሰላም ጤና ይስጥልኝ ውድ የሜላት ነብዩ ዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል እኔ በጣም ደህና ነኝ በጣም ብዙ ሰው እንግዲህ ጠፋሽ ያላችሁ ነበርው በጣም ጠፍቻለሁ አዲስ ነገር ጥሩ ነገር ይዤ ልምጣ ብዬ ነው የጠፋሁትና ዛሬ ደግሞ በምን መጥቻለሁ በሜል ኩክ ሾው በአዲስ ነገር መጥቻለሁ ማለት ነውና ሜል ኩክ ሾው እንግዲህ በውስጡ ብዙ ነገሮችን ይዞ መጥቷል ዛሬ እኔ ቆንጆ ምስር ወጤንና ሞዶ ምግብ የሰራው ነው የመጀመሪያ ፕሮግራሜን መጀመሪያው ከዛ ግን ሜል ኩክ ሾው በውስጡ ምን አለ የሚለው ነገር ስነግራችሁ ጥሩ አሉ የሚባሉ ሼፎችን የጋበዝን የነሱ ቆንጆ ስፔሻል የሆነ ምግባቸውን አሰራር ያሳዩናል ያስተምሩናል አንድ ላይ ሌላው ኒውትሪሽኖች የምግብ አበላል እንዴት ማድረግ እንዳለብን ለጤናችን እንዴት እንደሚስማማን የምንማማርበት ፕሮግራምም አለ በውስጡ እንዲሁም ደግሞ ኪድስ ኩኪንግ አለ ህፃናቶች እንግዲህ ኩክ ማድረግ የሚወድ ብዙ ህፃናት አለና ለነሱ መድረኩ ክፍት ነው ማለት ነው የተመዘገቡ በወር አንዴ የነሱን ፕሮግራም ይሆናል ሌላው ደግሞ ጌም እና ቻሌንጆች አሉ ብቻ ደስ ብሎን እየተዝናናን ብዙ ስለአመጋገብ ስለ ምግብ አሰራር ብዙ ስለ ምግብ ነክ ነገሮች እየተማማረን ምን ዝናናበት ፕሮግራም ይሆናል ማለት ነው ያው ወደዚህ ሾው እንዴት ገባሽ ካላችሁ ኩክ ማድረግ ስለምወድና በጣም ውስጤ ኢንጆይ ስለሚያደርግና ብዙዎችም ይሄንን ነገር የሚወዱ ይመስለኛል በቤታቸው ኩክ ያደርጋሉ ብዙ ሰዎችና ሶ ከውስጤ ስለምወደው ነው ይሄን ነገር ይሄ ፕሮግራም ለማቅረብ ያሰብኩት ከዛም ደግሞ ስለ ጤንነታችንም የተማማረን ስለ አበላል የተማማረን ደውም ስለ ምግብ አሰራር የተማረን ምን ዝናናበት ፕሮግራም ነው ማለት ነው ዛሬ እንግዲህ እስቲ ምስር ወጥ በጣም ነው የምወደው የጾም ምግብ ነው እሱን እየሰራው አሳያችኋለሁ የኔ ምስር ወጥ አሰራር እንዴት ነው የሚለው እንግዲህ አብረን እንከታተላለን ማለት ነው አብራችሁን ቆዩ እንግዲህ አሁን ወደ ማብሰሉ እየሄድኩ ነው ምስር ወጥ መቼም ብዙ ኢትዮጵያውያን እንወደው ምግባችን ነውና ዛሬ ጾምም ስለሆነ እሱን ነው ማበስለላችሁ ሽንኩርቱ መጀመሪያ ሽንኩርቱን ከተፈለ
እሺ እንግዲህ ሽንኩርት ከመክተፍ ጀምረናል። እንደዚህ ኩኪንግ ሾው ስናስብ እንግዲህ መጀመሪያ የሚመጡልን ሼፍ ደመቀና ከዛ ጆርዳና ትዝ ይለኛል። ጆርዳናን በጣም ነበር የምንከታተላትና የመጀመሪያዎቹ ይመስለኛል በኢትዮጵያ እንደዚህ ኩኪንግ ሾው ያቀረቡ እና እንግዲህ እነሱንም እንግዳ አድርጌ ያቀርባቸዋለሁ። ምክንያቱም ብዙ ነገር እንድናቀርጋውናልና እንደዛ እናደርጋለን። አሁን ከተፈን ከዛ እኔ ምን አደርጋለሁ መሰላችሁ? መጀመሪያ ሁሉ ጊዜ ዘይት ነው እኔ የምግብ መጀመሪያ እንግዲህ ትልልቅ ሼፎች እንግዲህ ስህተት ነው ካላችሁ ታስተምሩኛላችሁ። ዘይት ነው ማበስለውና ከዛ ሽንኩርቴን ዛሬ ራሴን አሰራር ነው ማሳያችሁ። ይወዱታል ሰዎች ምግቤን ያዳላው ሳይሆን እንግዲህ የሚመሰክሩ ሰዎችም አመጣለውና ዘይቷ ከሞቀች በኋላ ሽንኩርቴን አረጋለሁ ማለት ነው። እስከዛ ግን ዘይቱ እስከሚሞቅልን ቲማቲማችንን ከትፋለን ማለት ነው። ምስር ወጥ ላይ ቲማቲም አረጋለሁ። ማያረግ አለ የሚያረግ አለ እንደየፍላጎት ነው። እኔ ከሚያረጉት ውስጥ ነኝ። ያጣፍጥልናል። ዛሬ ምስር ወጥና ስፔሻል ሳላድ ነው እኔ ማሳያችሁ ሞዳቸው ምግቦች። ዘይታችን እስከሚሞቅ ነው የምከትፈው ስጋ። ሁለት ቲማቲም ይበቃናል። ቢላው ግን መቀየር አለብኝ መሰለኝ። ቢላዋን ቢስታለች እንግዲህ በዚህ ይችላል ነው እና ቲማቲሜ አቺ ቆንጆ ናት። እናዘጋጃለን። ስለሚበስል መፍጨትም እንችላለን፣ መፈቅፈቅ እንችላለን። ቲማቲም እኔ ምስር ወጥ ውስጥ ከታለው አንዳንድ ሰው ማይከታለ እኔ ከሚከቱት ውስጥ ነኝ። ያጣፍጥልኛል። ቲማቲም ተቀፍቃለን። ብዙ ሰው ግን አሁን ላይ ስጠይቅ ብዙ ሰው ኩክ ማብሰል ይወዳል። አንዳንድ ሰው እንዴት ማውረጃ ነው ይላል። ስትረስ ማውጫ ነው ብዙ ነገር አለና ማብሰል የሆነ የራሱ የሆነ ሚሳጫን እንትን አለ ሕክምና አለና ደስ ይላል በጣም። አሁን ሽንኩርታችንን ጨምራለን። እዚህ ጋር ደግሞ ሌላ ዘይት እናደርጋለን። ስፔሻል ሳላዴን አሳያችኋለሁ ብያለሁና የሚጠበስ ሳላድ ምንድነው እንዳትሉኝ ድንች ጨምርበታለሁ። እኔ ለዛ ነው ድንቹን ለመጥበስ ነው። ሽንኩርቱን ጨምር። ሽንኩርቱ ሳይበስል ኮረሪማ ጨምራለሁ። ለምን ጣዕሙ ሽንኩርቱ ላይ እንዲኖር ስለምፈልግ። እንግዲህ ይሄ የኔ ፍልስፍና ነው። ሽንኩርቱ ስለሆነ ዋናው የምግባችን እንትን እሱን አደርጋለሁ። ትንሽ በስልልናል። አሁን ድንቻችንን እንከትፋለን። ከናል ጣጭና ቫይታሚን እዚህ ላይ ያለ ስለሚባል ይጣፍጣል በጣም እንደዛ አስደረክ። ናቺ እንደዚህ እናዘጋጃታለን። ከዛ ሽንኩርታችንን እናያለን። አትይዝብን። ቅመሟ ናት ያደረችበት መስላችሁ ኮረሪማ ነው። አሁን ቲማቲም ጨምራለን።
በላይ ማዋሃድ ስላለበት ትንሽ ይብሳል። ጓደኞቼ በጣም የሚወዱት ሳላድ ነው። ሽንኩርት፣ ቲማቲም እና ድንች ብቻ ነው። አሁን ከትፋለሁ። ከዛ ላይ ያዘጋጃለሁ ቃሪያ ለየት አድርገን የተጠበሰ ድንች አለ። ሜል ስፔሻል ይሏታል። እሷን ማሳያችሁ ዛሬ ጾም ስለሆነ የጋለች ነው። እርግጥ በጣም አጥቤው ነው ከመክተፌ በፊት ድንቹ በጣም ታጥቧል። ንጹህ ነው። ለምን ብዙ ጊዜ እንልጣለን እኛ ግን ጥቅሙ ያለው እዚህ ልጣጩ ላይ ስለሆነ ያልጣም ብዙ ጊዜ ይገርማችሁ ጣዕሙም ይለያል እና እወደዋለሁ። በርበሬ ጨምርበት ሳይሆን ትንሽ ማባትና ቀይ በጣም ሲሆን ደስ ስለሚለኝ በርበሬ በደንብ ነው ጨምረው። ቀይ ምስር ወዳለሁ ችክን ያለች እናጥበዋለን። ከዛ ምን እናደርጋለን መሰላችሁ? ትንሽ ኮረሪማና ብላክ ፔፐር ጨምራለን። እኔ ጨምራለሁ፣ ያጣፍጣል። ኮረሪማ ሳትበዛ ከዛ ጨው ማድረግ አለብን። ጨው በደንብ በዛ ስለሚል አደርጋለሁ። ሚክስ እናደርጋለን አንድ ላይ። ዘይታችን በጣም ግሏል። አሁን ምስራችንን እንጨምርበት አደረስ አብሮት ማዋሃድ ስላለበት ሚክስ አደርጋለሁ። ምስር ውስጥ እንዲገባ ማለት ነው ጣዕሙ። እዚህ ጋር ውሃ ጨምረን አረጋው አልጨመር ብላክ ፔፐር ቆራረጥ ነው። ተዘጋጀው ቅመም ጨምራለን። ተዘጋጅተው የሚሸጡ ቅመሞች አሉና
እሱ ጨምራለሁ። ምስር በጣም ስል ማለት ሙክክ ማለት የለበትም። አፋችን ላይ ፊል ማድረግ አለብን ስንመገበው። ትንሽ ነው እሳት መንካት ያለበት። ሙክክ ሲል ጣዕሙም ይቀየራል። ጨው እናደርጋለን መዋሃድ ስላለበት። ጨው ወዳጅ ነኝ ግን ነው ለጤናው ልክ አይደለም፣ መቀነስ አለብን። ስለዚህ ካዋሃድን በኋላ ከድነን ትንሽ ቆለን ሽታችን እናያለን። ተፈናጠረብን። ከዛ ግን ድንቻችን እስከሚደርስ ቲማቲም መክተፍ አለብን። አሁን ለሰላዳችን እናደርጋለን ማለት ነው። ቲማቲም ቆርጠለን ቲማቲም ቆርጥ በጣም ነው የምወደው። በሽሮ ይበላል፣ በምስር፣ በድንች፣ በብዙ ነገር ማባያ ነውና ወደዋለሁ በጣም። አንዳንዴ ቲማቲሙን ብቻ ራሱ በልቼ ተኛለሁ፣ ግን ያው ድንች ተደርጎበት ቀለል ያለ ነገር ስንፈልግ እንደዛ ማድረግም እንችላለን። አሁን የቲማቲም ቁርጣችን ሬዲ ሆናለች። ቃሪያ ሁለት ይበቃናል። ቃሪያ ጋር ትልፋው ቲማቲም ቁርጣችን ተዘጋጅታለች። ውሃ በጨመሪያችን ሳደርሱ ከዛ ቃሪያ እንከትፋለን። ቃሪያ ሁለት ይበቃናል። በዛ የሚወድ ካለ መጨመር ይችላል። ይሄም ቃሪያ ወዳጅ ነኝ ግን ሁለት በቂ ነው። ለሁለት ስለምንከትፋት በቃችን ናት። ቃሪያችንን እንጨምራለን። ከዛ ሎሚ እናዘጋጃለን።
እንደኔ ሎሚ የሚወድ ለብዙ ነገር ሎሚ ያጣፍጣል፣ ለጤና ጥሩ ነው። በጣም ነው የምወደው እኔ ሎሚ። ኃይላ ተወሰነ ሎሚ በደንብ ነው ማረጋው ላይ ደኛ ያው ለጤንነታችን ብዙ ነገር ይከላከልልናል። በጣም አቼቶ ካለ አቼቶም ትንሽ መጨመር ይቻላል። እኔ ግን ብዙ ጊዜ አላረግም። ሎሚን ባበዛ መርጣለሁ። ደስ ይላል ውሃ አለው። ድንቻችን የሚያምር ከለር መጥቷል። ጎልደን ብራውን የበሰለልን ነው ማለት ነው። ኮረሪማ ነው ጨመርኩበት። ኮረሪማ በጣም ለብዙ ነገር ያጣፍጣል፣ እወደዋለሁ። እናውጣው በቃ ትንሽ የቀረው የተከተከለና በጣም አላበስለውም ብያቸዋለሁ። እና አሁን ለሳላዱ ደግሞ ሎሚ ጨመቀን። ከዛ ዘይት በደንብ እናደርጋለን። ተናረጋለሁ ብላክ ፔፐር፣ ከዛ ብላክ ፔፐር፣ ጥቁር ቁንዶ እናደርጋለን ማለት ነው ሳይበዛ። በደንብ ሚክስ እናደርገዋለን። ይሄ የኢትዮጵያን ትራዲሽን ነው ዛሬ ሰራውት። ሳላድ ስንሰራ በዚህ ሚክስ ጫው እና ብላክ ፔፐር አለው፣ ሎሚ፣ ዘይት አንድ ላይ ሚክስ ማድረግ አለብን። እንደዚህ ያመጣልናል ወፈር ብሎ። ጨው ትንሽ እዚህ ላይ እናደርገዋለን። ከሱ በፊት ችብሷን ጨምራታለሁ። ችብሳችን የሚያምር ሆኗል። አያችሁ? በጣም ተወዱታላችሁ። አንድ ላይ ሲበላ እንደሚጣፍጥ ድሬሲንጓን ጨምራታለን ማለት ነው። ሚክስ አድርገን አንድ ፍሬ ገብታብናለች አጣታለን። ምስራችንም የደረሰች ነው። ቻለ ለመበላት ሬዲ ሆናለች።
እኔ በጣም ጁሲ ሲሆን ወዳለው ደስ ያያችሁት ጁሲ ስትሆን ወዳለው ክሳራ ግን በደንብ ስራችን ነው ተከተከች ነው ሽታው ደስ ሲል ትንሽ ይቀራ ስርካትና ታውጭ ትንሽ አንድ 5 ደቂቃ ከዛ በደንብ እናቀርባለን ማለት ነው። ሳሳለን እናጸዳዳለን እስከዛ አሁን እንግዲህ ወጣችን ደርሳለች። ምስር ወጣችን ብዙ አይበስልም። እኔም ብዙ ማብሰል አልወድም እና ወፈር ያለ ምስር ወጣለሁ። ከዚህ ላይ አሳትና ካታለ ምግብ ምን በላው እንግዲህ ወደዛች ወደ ሌላ ቦታ እንሄዳለን ማለት ነው። ምን በላው እዚህ ስለሆነ እዚህ እናቀራርባለን። እቺ በጣም ወዳት ቦታ አይናት ወጣችን እንወስዳለን። ትበስላለች ለዛሬ ሰራኋት እንግዲህ እስቲ ወይ ወገቤ እቺን ሰራሽ ብሎ ጨራና አርገና አብረን እንቀጥላለን ማለት ነው። የቃሪያ ፍቅሬን አያችሁት አይደል? በዚህ ማውጥቼ ድጋሚ አምጥቻለሁና ስላሴ ስለተባረከ ይሁን። ሜላት ምስር ቀመስ ብዙ እንዲበስል አልፈልግም ብያቻለሁ። ለዛ ነው እንደዚህ ጎላ ብሎ የምታዩትና በጣም ነው የሚጣፍጠው። እስቲ ሳላዶ ሜላት እጅሽ ይባረክ ነው የምትሉት። በቃ እሱ በጣም ነው የሚጣፍጠው። እንግዲህ ዛሬ የሜላትን ምስር አሰራር አሳይቻችኋለሁ። በሚቀጥለው ፕሮግራማችን ደግሞ አሉ የሚባሉ ሼፎችን እየጋበዝኩኝ ቅድም እንደነገርኳችሁ ኒውትሪሽን አለ፣ ኪድስ ኩኪንግ አለ፣ ጌሞች፣ ቻሌንጆች አሉ። እርግጠኛ ነኝ እንደምትወዱት ተስፋ አደርጋለሁ። የዛሬው ፕሮግራማችን እንግዲህ ይሄን ይመስል ነበር። በሚቀጥለው ሳምንት እስከምንገናኝ እኔ ምሳዬ ልብላበት። ዛሬ እንግዲህ የመጀመሪያ ቀረጻዬ ነውና ጊፍት ተልኮልኝ ነው ከሻምበል ባሻ የተላከልኝ። አብረን ከብተዋለን። እስቲ ጓጉቻለሁ። እቺ መታለኝ እቺ አንቲክ ቃናት በጣም ታምር ቲንክ የዋይን ማስቀመጫ መሰለች። እስቲ ያት ስታበር ወሮ አያት ዋው አንቲክ ቃ በጣም ስለምወድ እኔን በጣም የሚያቅሰው ነው የላከልኝና
በጣም ጓጉቻለሁ እዚህ ውስጥ ምን እንዳለ ያን ላይ እናየዋለን። አንድ ስልኬን አድርገውና በስመ አብ ናቸው። እንደሚያምር እዩት። በስመ አብ ሲያምር እዩት። በስመ አብ ታምራለች። በኢየሱስ እንግዲህ ለመጀመሪያ ቀን ቀረጻ ሌላ አለ። በስመ አብ እንደሚያምሩ ያቸው። በእውነት ባሻ ሻምበል በጣም ነው የማመሰግነው። እግዚአብሔር ያክብርልኝ በጣም በእውነት። ሌላም አለ። ምን በላለው ይክ ይሄው ትልቁ ነው ተጠቢያው። ቃላት የለኝም በእውነት። ይሄው ራሱ ደስ አይልም? ምትራባታችሁ አሁን አራተኛ የለም አይደል? ስቲም በርበር ያላ በጣም ነው የሚያምረው። በስመ አብ ቴንክ ዩ ቻስ በጣም ወደድኳት። እዚህ ጋር ሳምሬዋለሁ እንግዲህ። ቴንክ ዩ